ይህ በሳምንት አንዴ በኦሮሚያ ሚዲያ ኔትወርክ የምተላለፍላችሁ የፍንፍኔ ራዲዮ ስርጭት ነው። ሰላም ጤና ይስጥልን የፍንፍኔ ራዲዮ አድማጮች፣ እንኳን አደረሳችሁ። አዲሱ ዓመት የሰላም የጤናና የብልጽግና እንዲሆንላችሁ እመኛለሁ። ባለፈው ሳምንት የጀነራል ታደሰ ብሩ ልጆች ስለ አባታቸው ምን ትውስታ አላቸው በማለት ሁለት ልጆቻቸውን በማነጋገር የመጀመሪያውን ቃለ መጠይቅ ማስተላለፋችን ይታወሳል። የጀነራል ታደሰ ብሩ ታሪክ በጣም ሰፊ ነው። ከጣሊያኑ ፋሽስት እስከ ደርግ ፋሽስት ይሸፍናል። ታዲያ እኛ እያደረገን ያለነው አባይን በጭልፋ እንደሚባለው ነው። ትንሽ ነካክተን ዙሪያውን ለታሪክ ጸሐፊዎች ትተን እናልፋለን። ዛሬ ጀነራል ታደሰና የጣሊያን ወረራ፣ የሶማሊያ እስር ቤት፣ ጀነራል ታደሰና ውትድርና ቅጥር፣ ጀነራል ታደሰና የመንግስቱ ንዋይ መፈንቅለ መንግስት፣ ጀነራል ታደሰና የፊደል ዘመቻ፣ ጀነራል ታደሰና አክሊሉ ሀብተወልድ እንዲሁም ገለምሶና ጀነራል ታደሰ በማለት ከአቶ ሙሴ ታደሰና ከወይዘሮ ማርታ ታደሰ ጋር ደራራ ዳዲ ሰፊ ቃለ ምልልስ አድርገዋል። ተከታተሉን። ሰላም የፍንፍኔ ራዲዮ አድማጮች፣ ባለፈው ሳምንት ሙሴ ታደሰና ማርታ ታደሰን ስለአባታችሁ ምን ታስታውሳላችሁ፣ ምን ትውስታላችሁ ብለን ክፍል 1 አቅርበን ነበር። ዛሬም በድጋሚ ክፍል 2 ይዘን ቀርበናል። እንግዲህ ማርታ እና ሙሴ ለጊዜያችሁ በጣም አመሰግናለሁ። ምንድነው አንዳንድ ኮሜንቶችን ከሊስነር ከአድማጭ የተወሰነ ሁሉም ባይሆን የተወሰነ መዝግቤ ይዣለሁ። እሱ ምንድነው የጀነራል ታደሰ ብሩን ታሪክ ምነው ከመሃል ጀመራችሁ የሚለው ብዙ ጊዜ። ምክንያቱም ጀነራል ታደሰ ለኦሮሞ ነጻነት ብቻም ሳይሆን በ13 እና በ14 ዓመታቸው ለኢትዮጵያ ነጻነት ከጣሊያን ጋር ተዋግተዋል። በዚህ አጋጣሚም እናትና አባታቸውን አጥተዋል እና እሱ ታሪካቸውን እነሱ ምን ያውቃሉ? አባታቸው ከነሱ ጋር ይሄን ነገር ሼር አድርገዋል ወይ? የሚያስታውሱት ወይ ደግሞ እሳቸው ምን ይሉ ነበር? ከጣሊያን ጋር የነበራቸውን የልጅነት ጦርነት በኋላም ተወስደው ሶማሊያ ታስሯል። ይሄን እስኪ ከሰላሌ ጀምሩና የምታስታውሱትን ለአድማጭ አካፍሉልን። ሙሴ እሺ፣ ማርታ ትጀምሪያለሽ? ኦኬ። አባቴ እናትና አባቱ በሚሞቱበት ጊዜ የመጨረሻ ላይ ነው። እናቱ መጨረሻ ሲሞቱ 13 ዓመት ልጅ ነበር። አባቱ በጣሊያን ጊዜ በነበረው ጦርነት ላይ ከ7 ወንድማማቾች ጋር አብረው ዘምተው በጦርነቱ ላይ ነው የሞቱት። በመርዝ ጭስ ነው የሞቱት ይባላል። ወደ ቤት አልተመለሱምና አንድ ሰው ብቻ ነው እንደውም ተመልሶ እንደዚህ በቅርብ ቤቱን እያየ በቃ ልጆቼን አምጡልኝ፣ ቤቴ መድረስ አልችልም፣ ልጆቼን ሊና ልሙት እያለ አንዱ አባቴ አጎት ማለት ነው ልጆቹን ሊያመጡለት ሄዶ ልጆቹም ተመልሰው ሳይመጡ እሱ እንዳረፈ ነው የሚነገረውና የአባቴ አባት በቃ በጦርነቱ ላይ በተደረገው ጭስ የመርዝ ጭስ እንደሞቱ ነው የሚነገረው። ከዛ በኋላም የሚተላለፍ በሽታ እንደነበረ በዛ አካባቢና በዛ በሽታም ደግሞ ታሞ እናቱ ብዙም ሳይቆዩ እንደሞቱበት ነው። አባቴ እንኳን አልነገረኝም። ይሄ የጻፈውና እቺ ነው አንብቤ ስለነበር ነው ይሄንን የምነግርህ። ከዛ በኋላ አባቴ ከእናትና አባቱ ከሞቱ በኋላ ትንሽ ልጅ ነው፣ 13 ዓመት ልጅ ነው። ቀቅሎ የሚያበላው ሰው የለም። ራሱን ችሎ መኖር አይችልም። እህቱም አንዳንዴ አልፎ መታ ብትረዳውም ነው ቴኬር የሚያደርገው ሰው አልነበረም። አጎቱ ጋር ይሄድ ነበር ብዙ ጊዜ እና ይህን በመሳሰለ ሁኔታ መጨረሻ ላይ ከተነስቶ በዛ አካባቢ ስማቸውን ባላስታውስም አንድ ሆኑ አርበኛ በመባል በዛን ጊዜ ጣሊያንን የሚዋጉ የነበረ ሰው ወደዛ አካባቢ ሲመጣ አባቴ ለዛ ሰው ጠመንጃ ተሸካሚነት ያው ለውጊያ ስላልደረሰ ጠመንጃ በመሸከም ወደዛ ሰው ይቀላቀላል እና ሌላም ደግሞ ቀኛማች ቤካ ግራዝማች ቤካ አሮን ነው የሱ ዘመድ የሆኑ ሰው አብረው
አብረውት ነው ከዛ ተቀላቅለው ከኛ ሰውዬ ጋር የሚሄዱትና በዛን ጊዜ በጣሊያኖች ይያዙና ተወስደው መቃዲሾ ላይ ይታሰራሉ እና አባቴ መቃዲሾ እስር ቤት ቆይቶ ከዛ እንግሊዞች መጥተው ጣሊያኖች በሚወጡበት ጊዜ ነው ከዛ ተመልሶ ወደዚህ የሚመጣው። ተቀጥል ወይስ እንዴት ነው? ሙሴ በዚህ መሀል እንዴት ነው ሙሴ ደግሞ እስኪ በእግር ነው በአውሮፕላን ነው ከአቦቴ ተነስተው ሞቃዲሾ የሄዱት? እንደው ይሄን ነገር የምታውቀው ነገር አለ? ይሄንን አልሰማውም፣ ግን ያው በአንድ ወቅት ላይ ከሱ ጋር የነበሩት አርበኞች መያዛቸውንና የሞት ፍርድ ተፈርዶባቸው እንዲገደሉ ትዕዛዝ ወጥቶ ነበረ። ያ ፍርድ ተለውጦ በአንድ ወቅት ላይ ሁሉም ሳይገደሉ በእስር እንዲቀጡ ተደርገው ወደ መቃዲሾ ተወሰዱ እና ያንን በዛ ሰዓት እዛ መቃዲሾ ውስጥ ታስሮ ቆየ። እንግሊዞች ወታደሮች በገቡ ወደ ኢትዮጵያ ከመጡ በኋላ ያው እስረኞች ወዲያውኑ ተፈቱ እዛ የነበሩት። ማርታ በዚህ ላይ ከነበርሽ በጣም ኢንተረስቲንግ የሆነ እንትን አለ። እሱን ሰፋ አድርገሽ ብትነግሪያቸው እዛው በመቃዲሾ ውስጥ የነበረውን ጥሩ ይመስለኛል። ጥሩ አልካሽ። መቃዲሾ በታሰረ ጊዜ ውሃ በማመላለስ ይሰራ እንደነበር ውሃ ተሸክሞ በማምጣት እዛ እስረኞቹን ያልተዝ እንደነበር ውሃ አስፈላጊ ውሃ እንደነበረ ተሸክሞ የሚያመጣ ይናገራል። እዛ ያነበብኩት ላይ ነው እና በዛ ላይ ልብሱ ያ በጣም የሚያስገርም ነገር አለው። አንድ ጋቢ ነበር ይላልና አንድ በቃ ምንም የሚለብሰው ልብስ የሌለው ሰው ሲመጣ አይቼ አንድ ጋቢ ለሁለት ቀድጄ አካፈልኩት ነው የሚለው እዛ ላይ እና ራሱ ደግሞ የሚለብሰው ልብስ እንዳለቀበት ይናገራል። ሁሉም በቃ መታየት ከሚጀምር ድረስ ልብሱ ላይ እንዳለቀ እዛ የነበሩት ጣሊያኖቹ እንደውም ድንኳኑን ቀደው ልብስ እንዳሰፉላቸው ይናገራል። እንደዛ አይመስል ነበር በቃ እዛ አካባቢ በዛ የነበረው ሁኔታ ማለት ነው። እና እንግሊዞች ይመጣሉ። ያው ከጣሊያኖች እንግዲህ ጣሊያኖችን ያስወጡ ኢትዮጵያ ውስጥ እነሱ ሲገቡ ነው ጣሊያኖች ለቀው የወጡትና የእንግሊዝ ወታደር ቆሞ በቃ አሁን ነፃ ናችሁ፣ ወደ ሀገራችሁ መመለስ ትችላላችሁ እና ግን ሀገራችሁን በወታደርነት ተቀጥራችሁ ሀገርን ማገልገል ፈልጋለሁ የምትሉ ሰዎች አላችሁ፣ በዚህ ጋር ቆሙ። የለም ወደ ሀገራችሁ እንገባለን ትችላላችሁ፣ ደግሞ ነፃናችሁ መግባት ትችላላችሁ፣ በዚህ ጋር ቆሙ ብሎ ጥያቄ ይጠይቃል ይላልና ሁሉም ሰው ወደ ሀገሩ ነው መግባት የሚፈልገው ነፃ ከሆነና በቃ ወደ ሀገራችን እንገባለን ከሚለው ጋር ሲሆን ይስጠው እኔ የምገባበት ቤት የለኝም እና ቤተሰቦቼ ሞተዋል፣ ስለዚህ መመለስበት ቦታ ስለሌለኝ ወታደርነት ብገባ ይሻለኛል ብሎ አባቴ ወታደርነት የሚትገቡ ሰዎች ቁሙ ወደ ተባለበት ቦታ ይቆማልና የእንግሊዝ ወታደር ያው ባስተርጓሚ ነውና በጣም ተናደው የህፃን ልጅ አገሬን ወታደር ሆኜ ያገለግላለሁ ሲል እናንተ እንደዚህ ምን ሆናችሁ ነው ምናምን ሲናገር ከዛ በኋላ ሌሎችም ሰዎች ወደዛ ይመጣሉ እና ከዛ ወታደርነት ተቀጥሮ ማለት ነው ወደ ተመልሶ መጥቶ ወታደርነት እንደሰለጠነና በቃ በዛ ስራ እንደጀመረ ይናገራል። ኦኬ እንግዲህ መቃዲሾ እዚህ ላይ ማርታ እዚህ ላይ ጀነራል ታደሰ ውትድርና ሲቀጠሩ ኢንፎርሜሽን ሲሞሉ ስማቸውን መንዜ ነኝ ብሎ ነው የሞሉት። በአፍም ይባላል በጽሁፍም አንብበናልና ይሄ ነገር ምን ያህል እውነት ነው? እውነትም ከሆነ በሰዓቱ ለምን እዚህ ለማለት አሰቡ? እንደው ከእናንተ ጋር ሼር ያደረጉ ነገር ካለ ብዬ እኔ አባቴ እንደዛ ብሎ የሚል አይመስለኝም በእውነቱ ከሆነ እንደዛ ደግሞ ማለት ምን ያስፈልገውም አልመሰለኝም። በፖለቲካ በኩል ካየነው በዛ ዘመን ምናልባት ኦሮሞ ሆኖ ውትድርና የመቀጠር እድሉ የሳሰና በዚህ አጋጣሚ እሳቸው ለመቀጠር ያደረጉት ጥረት ይመስለኛል። በኋላም እንደው ብዙዎቹ በኋላ ችግር ሲመጣ ራሱ እና አክሊሉ ሀብተወልድ እንኳን የተሳሳቱት የእሳቸውን አይደንቲቲ ከዚህ የተነሳ ነው የሚለው እንግዲህ ጸሐፊው
ይሄ እውነትነት የሌለው ነገር ነው። ምክንያቱም ይሄንን የምልበት እንደው ከሁኔታው እንኳን ሲታይ ማለት ነው በዛን ጊዜ ወታደርነት እንደሆኑ የጠየቁት የእንግሊዞች ወታደሮች ናቸው። የኢትዮጵያው መንግስት አይደለም። እና ደግሞ ምርጫም አልነበረም። በዛን ጊዜ የተደራጀ የሰለጠነ አገሪቷን ፕሮቴክት የሚያደርግ ወታደር ባልነበረበት ጊዜ ኦሮሞነትን ከተናገርኩ ላልቀጠል እችላለሁ የሚለው ስጋት ሊኖር የሚችልበት ጊዜ አይደለም። እና አባቴ እንደዛ እርግጠኛ ነኝ አላለም። አስፈላጊ ደግሞ አልነበረም። አሁን ለመናገር ከተፈለገ ክቡር ዘበኛው ብዙዎቹ ኦሮሞዎች ናቸው ይባላል። ክቡር ዘበኛ ሲቀጠር በጣም ረዣዥሞች ቁመናቸው ያማረ ሰዎች ናቸው የሚቀጠሩት እንጂ ዝም ብሎ አይቀጠርም ይባል ነበርና ከዛ የተነሳ ብዙዎቹ ኦሮሞዎች እንደነበሩ ነው የሚነገረው። አይደለም እንደ ሙሴ? አዎ ያው እንግዲህ የሀይት ጉዳይ አለ። ወታደር ሲቀጠር ማንኛውም ሌሎች ጦር ሰራዊትም ሆነ በፖሊስ የተወሰነ ሀይት ያንን ማሟላት አለባቸው። ነገር ግን ክቡር ዘበኛዎች በሚቀጠሩበት ወቅት የሀይት ሪኳየርመንቱ ትንሽ ከፍ ያለ ነበር እና ቁመታቸው ረዘም ያለ ለንጉሱን አጅቦ ለመሄድ ለሰልፍ ለማሳመር የተወሰነ ሀይት እንዲኖራቸው ሪኳየርመንቱ ሀይ ነበረ። እርግጠኛም ባልሆን ከሜትር 7 ምናምን ገደማ ይመስለኛል ወታደርነት ማለት ክቡር ዘበኛ የሚቀጠረው በዛው ሰዓት። ስለዚህ ብዙዎቹ በዛ ወቅት የተቀጠሩት የኦሮሞ ልጆች ናቸው ክቡር ዘበኛ ሰራዊት የነበሩት። ኦኬ ጥሩ። እንግዲህ አሁን ምንድነው ዋናው ሶርስ ዋናው ምንጭ ጀነራል ታደሰ ናቸው። እሳቸው ስለሌሉ ደግሞ ሁለተኛ ሶርስ እናንተ ናችሁ እና ይሄ ጥሩ ነው። ለታሪክ ጸሐፊዎችም ከዚህ እንደ ሪፈረንስ ይጠቀሙበታል። አሁን ከሞቃዲሾ ኢትዮጵያ ነጻ ወጣለች። ከሞቃዲሾ እሳቸው ሚሊተሪ ተመልሶ መጡ። እንግዲህ በዚህ ነው የሚቀጥለው። ኦሬዲ አይ ቲንክ የአድማጭን ጥያቄ በተወሰነ ደረጃ የመለሳችሁ መሰለኝ። ሙሴ ጀነራል ታደሰ እንግዲህ በዚህ ሄራርኪ ውስጥ ሄዶ እስከ ኮሎኔልነት ደርሶ ነበረ በ1953 በጎርጎሪያን ይሁን በኢትዮጵያ ካላንደር አላውቅም፣ ብቻ የመንግስቱ ንዋይ መፈንቅለ መንግስት ነበር። ጀነራል ታደሰ በዚህ ውስጥ መፈንቅለ መንግስቱን ካከሸፉት ከፍተኛ ባለስልጣኖች ውስጥ አንዱ ነበሩ እና በህይወታቸው ዘመን ይሄ ድርጊታቸው ይቆጫቸው ነበር ወይ? ሊቆጫቸው እኔ ቢሳተፍበት ኖሮ ከመንግስቱ ንዋይ ጋር ተባብሬ ቢሰራ ኖሮ መፈንቅለ መንግስቱ አይከሽፍም ነበር የሚል እምነታቸው ነበር ወይ? የምታውቁት ነገር ካለ ይሄም ከአድማጭ የመጣ ጥያቄ ስለሆነ ነው። አዎ በርግጥ የመንግስቱ ንዋይ መንግስት ፈንቅላ ያከሸፈው አባታችን ነው። በአንድ ወቅት ሲናገር እንደሰማሁት በዛ ወቅት ለተደረገው ለከሸፈው ሁኔታ እንደማይጸጸት ነው የተናገረን። ምክንያቱም እነዚህ የመንግስቱ ንዋይ የሚመሰረቱት መንግስት ለሰፊው የኢትዮጵያ ሕዝብ እንደማይጠቅሙ ተረድቻለሁ። ስለዚህ መክሸፉን ምንም ሪግሬት አላደረገውም ብሎ ነው የተናገረን። ጥሩ ማርታ የምትጨምሪ ነገር አለ? አይ ስለ ሪግሬት ማድረጉና ለማድረጉ ምንም እኔ የማውቀው ነገር የለም፣ የነገረኝም ነገር የለም፣ የተጻፈም ነገር ያነበብኩትም ነገር የለም። ግን እሱ እንደ ወታደር ማድረግ የሚገባውን ነገር ነው ያደረገው። ለምሳሌ ቆይ ዝርዝር ውስጥ እንደዚህ በገባ ቤተ መንግስት ወይም ሙሴ ብትናገረው ይሻላል ይሄን ነገር። ጥሩ። አዎ እንግዲህ በዛ ወቅት የሆነው መንግስት ነው ጊዜ የነበረው ብዙ የተሳሳቱ ነገሮች ተጽፈዋል። እሱ ውስጥ ዲቴልስ መግባት አልፈልግም። ነገር ግን በመሰረቱ በዛ ወቅት የነበሩት አንዳንድ ነገሮችን ልነካ ደስ ይለኛል።
የጀነራል መንግስቱ ዓላማ ያው እንደሚባለው ከእሳቸው ጋራ የነበሩ ጀነራል ጽጌ ዲቡ የሚባሉ የአባታችን የቅርብ የበላዩ የነበሩ ሰው አሉ። እሳቸው በዚህ እንትን ውስጥ ተሳትፈዋል የሚባል ነገር አለ። እኛ ደግሞ ከአባታችን እንደተረዳነው እንደሰማነው እንደሚናገረው ከሆነ ጽጌ ዲቡ ኩዴታ ውስጥ በአንድ ወቅት ላይ ኢንቮልቭ እንዳላደረጉ ነው የተረዳው እሱ። ዘርዘር አድርጌ ለመናገር ብዙ ጊዜ ፈጅ ይሆናል። ስለዚህ ባጭሩ ያ ወቅት ለሱ ያው ከጀነራል ጽጌ በደረሰው የትዕዛዝ መሰረት እንትኑን ለማክሸፍ ጥረት ያደረገው ከዛ ተነስቶ ነው። ከአለቃው ነው ይሄ ማክሸፉ። አለቃው ጀነራል ጽጌ ዲቡ የሚባሉት በሰዓቱ አልተባበሩም ከመንግስቱ ጋር። ጀነራል ታደሰ ደግሞ ቀጥታ የሆነ ውይይት ከመንግስቱ ጋር አልነበራቸውም። ምንም አይነት ግንኙነት ከመንግስቱ ጋር የለውም። ከጀነራል ጽጌ ዲቡ ጋር ግን ያው ከተራ ወታደርነት ጊዜ ጀምሮ በሐረር፣ በኡጋዴን፣ ከዛም በነገሌ፣ በቦረና፣ በሆለታ አብረው ነው የኖሩ። እንደ አለቃና እንደ ታዛዥ ሳይሆን እንደ በጣም የቀረበ ግንኙነትና ወዳጅ ናቸው እና በዛ ወቅት ጀነራል ጽጌ ዲቡ የፖሊስ አዛዥ ናቸው። የአባታችን የበላይ አዛዥ ናቸው። የፈጥኖ ደራሽ ዋንኛው ጦር ይህንን የክሩዘኛን እንትን ያከሸፈ የፈጥኖ ደራሽ ሰራዊት ነው። ስለዚህ እሳቸው እዛ ኩዴታ ውስጥ ቢኖሩ መጀመሪያ የሚያውቀው አባታችን ነው። ወደ ራሳቸው ሳይድ ነበር የሚያደርጉት። ያንን ጦር ከጎናቸው እንዲቆም ያደርጉ ነበረ። ነገር ግን በዛ ወቅት ሁሉም ሰው እየተጠራ ወደ ቤተ መንግስት በሚሄድበት ሰዓት አባታችንን ተጠርቶ ወደ ቤተ መንግስት ሄደ። ቤተ መንግስት በሄደበት ወቅት ጀነራል ጽጌ ዲቡ በአንድ ቤት ውስጥ ተቀምጠው ብቻቸውን ነበሩ። መንግስቱ ነዋይ፣ እነ ግርማሚ፣ ሌሎችም ሁሉን አብረው ነበረ። በዛ ወቅት አባታችን እዛ እንደደረሰ እሱንና አንድ ሌላ ደግሞ ሻለቃ አብረው አንድ ቤት ውስጥ ያስሯቸዋል። ከታሰሩ በኋላ ያ አብሮት የነበረው ሻለቃ እነዚህ ሰዎች ሊገሉን ነው ወደዚህ የጠሩን፣ ከዚህ መጥፋት አለብን፣ ማምለጥ አለብን፣ ይሄ ጋርዱን እኔ እንትን ልላልህ ማነው ቆጣጠረዋለሁ፣ ቶሎ ብለህ ከዚህ መውጣት እንችላለን ምናምን እያለ ሲያወራ ያንን ሻለቃ ከሱ ጋር አለያዩአቸውና ለየብቻቸው አንድ ክፍል ውስጥ አስቀምጠው አሰሯቸው። ከዛ በኋላ ጀነራል ጽጌ ዲቡ አንድ ቦታ ላይ ተቀምጠዋል። በጣም ተክዘዋል። ሰው አያዩም። መሬት እያዩ ግንባራቸውን እያሹ ተክዘው ነበር አለ። ወደ እሳቸው አምጥተውት አንድ ከእሳቸው ጋር ካስቀመጡት በኋላ ጽጌን በጀነራል መንግስቱ ነዋይ ጽጌ ታደሰን እዘዘውና ወታደሮቹን ይዞ እንዲመጣ ነገረው፣ ይዞ ይምጣ ወደ እኛን እንዲረዱ ምናምን ብሎ ይነግረዋል። ጀነራል ጽጌ ዲቡም በረዳታ ዝም ነው ያሉት። ኋላ ደግሞ ሲነግራቸው ታደሰ እንደሚሉ አድርግላቸው ምናምን ብለው ይሉታል። ከዛ በኋላ ምናልባት እንደ ባይናቸው ምልክት ይሰጡኝ እንደሆነ አንድ ነገሩ ሁሉ በጣም ትንሽ ጥርጣሬ ነበረበት እና ኮንፊውዥን ነበረ በዛ ወቅት አለ። ኋላ በሀይ ኮንታክት ለማድረግ ከእሳቸው ጋር በሞክር እኔን አይመለከቱኝም ማለት እና የፈጥኖ ሰራዊት በሙሉ ይዘህ እንድትመጣ ብሎ መንግስቱ ነዋይ አባታችን ያልተዋል። በዛው ሰዓት እኔ አለቃዬ እሳቸው ናቸው። እሳቸው ይዘዙኝና ከዛ ተዳሩም በዛን ሰዓት እሳቸው ይሁን እንደፈለጉት አድርግላቸው ምናምን ባሉት። ይሄንን በጽሁፍ ይስጡኝ ጌታዬ፣ ኋላም እንዳለ ብዬ ጠየኳቸው አለ። ኋላ እሳቸው በወረቀት ላይ ጫር አድርገው ትዕዛዙን አስተላለፉ። ነገር ግን በዛ ወቅት በወረቀቷ ጀርባ ላይ ታደሰ የልጆቼን ነገር አደራ ብለው ጽፈው ሰጡት። ከዛ በኋላ መንግስቱ ነዋይ በሄደ ወታደሮችን ይዘ ወደዚህ እንድትመጣ ምናምን ብሎ ነገረው። እሱ እሺ ብሎ ወጣ። ከዛ ከወጣ በኋላ ቀጥታ ወደ ካምፕ ነው የመጣው። ካምፕ ከደረሰ በኋላ ወታደሮች መሳሪያ እንዲያወጡ ትዕዛዝ ወጣ። ሁሉም ታጥቀው ከወጡ በኋላ አንድ እዛ ካምፓችን ትልቅ ሜዳ አለ። ሁሉም ሰው ከተሰለፉ በኋላ
በሰራዊቱ ንግግር አደረገ አባታችን። ክቡር ዘበኞች አምፀው መንግስት ስንከላ ያደረጉ ነው እና እናንተስ ምን ይመስላችኋል? ከወዴት ወገን መሆን ትፈልጋላችሁ ብሎ ሰራዊቱን ጠየቀ። በዛ ሰዓት ሰራዊቱ በሙሉ እኛ አንድ አምላክ አንድ ንጉስ ነው የምናምነው ብለው ሁሉም ጮሁ። በአንድ ድምፅ ማጆሪቲው በሙሉ እኛ ከንጉሳችን ጋር ነው የምንሆነው ብለው ሲሉ እሺ እንደዛ ካላችሁ ብሎ ወታደሮቹን እዛ ባሉበት ስፍራ ወደ ኦፊስ መጣ። ከዛ በኋላ የሚካሄደውን ፕላን ከኦፊሰሮቹ ጋር ለመስራት ወደ ኦፊስ ተመለሰ ማለት ነው። እዛ ከደረሰ በኋላ ያ ፕላኑ እንግዲህ አስቀድመው ክቡር ዘበኞች የያዙት ስፍራን መጀመሪያ ከኤርፖርት አሁን አሮጌው ኤርፖርት ያኔ የኢንተርናሽናል ኤርፖርት የነበረው ማስታወቂያ ሚኒስቴር እና ከዛ ደግሞ ባንክ ነበረ። እነዚህ ወታደሮች ተልከው ከክቡር ዘበኛ ወታደሮች ጋር እንዲቀላቀሉ ተደረጉ። ይሄ በፕላን የተደረገ ነው። አብረው ሁለቱም እኛ ከኮሎኔል ታደሰ ባዛፍ ወቅት ኮሎኔል ነበረ። ኮሎኔል ታደሰ አዘውን ነው ልንረዳችሁ ነው የመጣ ነው ብለው ኤርፖርት ሄዱ። ኤርፖርት ከገቡ በኋላ እዛ የነበሩት ኦፊሰሮች ተቀብለዋቸው በሜዳ ላይ አንድ ፈጥኖ ደራሽ ወታደር አንድ ክቡር ዘበኛ አድርገው እያመሳተሩ በኤርፖርት ውስጥ አስቀመጧቸው። ከመሄዳቸው በፊት ያው ትዕዛዝ ማነው ተሰጥቷቸዋል። የኦፊሰሩ የፈጥኖ ደራሽ አዛዥ ወጥቶ በምልክት በሽጉጥ ሲተኩስ ሽጉጥ ከተኮሰ ተነስታችሁ አጠገብ ያለውን ክቡር ዘበኛ ማርኩ ነው የተባሉት። ከዛ በኋላ መቶ አለቃው ወጥቶ ወደ እዛ ከተቀመጡ በኋላ ሽጉጥ ወደ ላይ ሲተኩስ ፈጥኖ ደራሹ እየተነሳ አጠገቡ ያለውን ክቡር ዘበኛ ማረከ። አንድም ሰው ሳይሞት ኤርፖርቱ በፈጥኖ ደራሽ ቁጥጥር ስር ዋለ። ወደ ባንክም ሄደው በተመሳሳይ ልንረዳችሁ ነው የመጣ ነው ብለው ገቡ። ከእነሱ ጋር ከተደባለቁ በኋላ አማረኳቸው። ማስታወቂያ ሚኒስቴር እንደዚህ አድርገው አስለቀቋቸው እና ከዛ በኋላ አዲስ አበባ በሙሉ በፈጥኖ ደራሽ ቁጥጥር ስር ሆነች። በዚህ ወቅት የጦር ሰራዊት ወደ አዲስ አበባ አልመጡም ነበረ። ግራ ተጋብተው ነበረ። እነሱ ጦር ሰራዊቶች የሰሙት ክቡር ዘበኛና ፈጥኖ ደራሽ አንድ ላይ ሆነው መንግስት ስንከላ አድርገዋል የሚል ወሬ ነው የተሰማው በጦር ሰራዊቶች መካከል ማለት ነው። ከዛ አንድ የአባባ ዘመድ ጦር ሰራዊት ውስጥ ተፈልጎ እሱ ወደ አባባ ጋር ተላከ። እሱ መጥቶ ምንድነው እየተካሄደ ያለው ብሎ ሲጠይቀው ክቡር ዘበኛ ነው የከዳው፣ ክቡር ዘበኛ ግን አሁን በቁጥጥር ስር ሆነዋል ብሎ አስታወቀ። ከዛ በኋላ የጦር ሰራዊቶች ወደ አዲስ አበባ መምጣት ጀመሩ። ከሆለታ ከተለያዩ ቦታ መግባት ጀመሩ። ከዛ ጦር ወታደሮች ማነው ፈጥኖ ደራሾች ለእነሱ አስረክበው ወደ ካምፓቸው ተመለሱ። ግን በዚህ ሁሉ ብዙ የሆነ ነገሮች አሉ። ግን እነሱ በሙሉ አልነካውም። እንደው በቃ ስለ መንግስት ስንከላ እንያል ካወራይ በቃ መሰለኝ። ያ ጥሩ ነው የገለጽከው። ብዙ ነገሩ ግልጽ ነው ለሚሰማው ሰውና ለሁለታችሁም የሚሆን ጥያቄ ነው። እንግዲህ እሳቸው ደግሞ የራሳቸውን መፈንቅለ መንግስት ከአንድ 10 ዓመት በኋላ ነው ያሰቡት። እንግዲህ በዚህ ጊዜ የመንግስትን ዋይን መፈንቅለ መንግስት ሲያከሽፉ ጥሩ ታማኝ የንጉሱ መኮንን ነበሩ፣ ጀነራል ነበሩ። አንድ 10 ዓመት በኋላ ደግሞ የራሳቸው መፈንቅለ መንግስት ሞከሩ። እንደው እናንተም ከሰማችሁት እሳቸውም ከሚሉት ጀነራል ታደሰ ብሩ ምንድነው 360 ዲግሪ እንዲዞሩ ያደረጋቸው? ማርታ ያው እንግዲህ የመንግስቱ በ53 የተደረገው የመንግስት ፍንቀላና የአባባ የመንግስት ፍንቀላ ትንሽ ለየት ያለ ነው አይደለም? ሁኔታው ለየት ያለ ነው። በዛ አልተጸጸተም የምንለው ለዚህ ነው። ያ ወታደር ሆኖ ለመንግስቱ በሚያገለግልበት ወቅት በመንግስቱ ላይ የሚነሳውን ነገር መቋቋም ስለነበረበት ያንን አደረገ። በኋላ ግን እሱ የሞከረው ሙከራ ግን ምን 90 ዲግሪ ልበል ዞረ ያልከው አይኑ ተከፈተ ልበል በቃ ማየት ቻለ። የሚሆነውን ነገር ስርዓቱ የሚያደርገውን ነገር በቃ ማስተዋል ሲጀምር
ያን ጊዜ እየተበደለ ያለ ወገኖቹ እየተበደሉ እንደሆነ መመልከት ሲጀምር ያን ነገር መቃወም ነበረበት። እስኪ እቺን ጥያቄ ልጨምር በመሃል እዛው ግረ መንገድሽን ትንተን የፊደል ሰራዊት ዘመቻ ኃላፊ በነበሩ ጊዜ ከሚኒስቴሮቹ ከነ አክሊሉ ሀብተወልድ ጋር ቅራኔ ውስጥ ገብተዋል። በዚህ ነው ይሄን ያሰቡባቸው ይባላል። ይሄንንም እዛ ውስጥ እንድታካትች ብዬ ነው ጥያቄው። ከ53ቱ ከመንግስቱ ነዋይ ኩዴታ በኋላ አባባ በጣም በንጉሱ በዛ አካባቢም ባሉት ባለስልጣኖች ፊት በጣም የተወደደ ሰው ነበር እና በጣም ፌመስ የሆነበት ጊዜ ነበር። ጃንሆይ በቃ በስልክ የሚያነጋግሩት ነው የቅርብ ሰው ነበር። በቃ ገብተዋል። በጣም አቅርበውት ነበር እና ይሄ ከእንትናም ጋር ወዳጅ እንዲሆኑ አድርጓል። ከጠቅላይ በወቅቱ ከነበሩት ጠቅላይ ሚኒስቴር ጋር በጣም የቅርብ ወዳጅ ሆኖ ነበር እና ይሄ እኛ እንድንናገረው ካልሆነ በስተቀር ይሄ ሁሉ ሰው የሚያውቀው ታሪክ ነው። እና እናንተ እንድታረጋግጡ ነው እንጂ እሱ ሁሉ የሚያውቀው ታሪክ ነው። አዎ እና በመሰረቱ ፊደል ሰራዊትን አባባ አይደለም የመሰረተው፣ ሌላ ሰው ነው የመሰረተው። ግን አሮን ነው እንዴት አድርጎ ጆይን እንዳደረገ አላውቅም። ጆይን ካደረገ በኋላ እሱን የፊደል ሰራዊቱ ዋና ያደርጉታል እና ከዛ በኋላ አባባ በጣም ብዙ ሰራ በዛ ላይ ማለት ነው። እና ጃንሆይን ሄዶ ገንዘብ ጠይቆ የተለያዩ ሰዎችን እየሄደ ገንዘብ እርዳታ በመጠየቅ ያንን ነገር እንዲሄድ በደንብ እንዲካሄድ አድርጓል። ለምሳሌ ጃንሆይን ሄዶ ሲጠይቅ ጃንሆይ 10,000 ብር ነው የሰጡት ለሽቶ ብለው እሳቸው ከዛ በላይ 30 እና 40,000 ብር የሰጡት ንጉስ ናቸው። ግን ለአባባ የሰጡት ለዛን የሚያክል ድርጅት መልካም ነገር ለሚያደርግ ድርጅት 10,000 ብር ነው የሰጡት። በዛ ላይ ደግሞ ይሄም ጥያቄ ይፈጥርበታል ብዬ አስባለሁ። እኔ የሰማሁት ነገር የለም። ግን ጠቅላይ ሚኒስቴሩ ጋር በሚወያዩበት ጊዜ ያው የተናገሩት ይሄ ከተማ ላይ አይገዛልንም ምናምን ያው የታወቀ ነገር ነው ሲሉት ከዛ የተቀዳልኝን ውስኪ መጠጣት አቃተኝ ብሎ ተነስቶ ወጥቶ በወቅቱ ተቋቁሞ እንደ መረዳጃ ማህበር ተቋቁሞ የነበረውን የሜጫና ቱለማን ማህበር ሄዶ ጆይን እንዳደረገ ነው ያው በሁሉም ሰው የታወቀ ነው። ግን ይሄ ነው የሆነው። ምንድነው በቃ ለካ ይሄ ስርዓት በቃ ህዝቡን በድሎ እንዳይማር አድርጎ ጨቆኖ ለመግዛት የሚፈልግ ስርዓት ነው፣ መንግስት ነው የሚለው። ከዛ በፊት የነበረው አመለካከት እኔ የተቸገሩን ለመርዳት ያልተማረው እንዲማር ለማድረግ በቃ እሱ ብዙ መከራ አይቶ ካለናትና አባት በብዙ ችግር ያደገ ሰው ስለነበር እንደዛ አይነት መልካም ነገር በማድረግ አንጻር ነበር የነበረው እንትና ግን ሲያየው ይሄ እንዳይሆን የሚፈለግበት ቦታ አለ። ሰው ሳይማር በቃ እንዲገዛ የሚፈልጉ ባለስልጣኖች ናቸው በአገሪቱ ያሉትና ያ ህዝብ ደግሞ የሱ ህዝብ ነው፣ የሱ ወገን ነው። ስለዚህ አንድ አይነት ነገር ማድረግ ነበረበትና ቀጥታ ሄዶ ጆይን አደረገ። ከዛ በኋላ እንግዲህ የመጫናቱ ለማም ታሪኩ ተለወጠ ማለት ነው፣ ወደ ሌላ አቅጣጫ ሄደ ማለት ነው። እና ይሄ ነው የሆነው ብዬ የማስበው እኔ። በቃ አይኑ ተከፈተ እና የስርዓቱን ባህሪ መጥፎነቱን ተመለከተ። ጨርሻለሁ። ጥሩ ሙሴ በዚህ ላይ የሚጨምረው አቶ ኃይለማርያም ገመዳ የሜጫና ቱለማ ማህበር መስራች ለረጅም ጊዜ ይህንን ማህበር ጆይን እንዲያደርጉ አባታችንን እየተከታተሉ ይጠይቁት ነበር። አንድ ነገር እሱ የመለሰላቸው በብሔር ላይ የተመሰረተ ድርጅት ውስጥ መግባት እንደማይፈልግ ነገራቸው። ምክንያቱም የሱ በዛ ጊዜ የነበረው አመለካከት ከመላው የኢትዮጵያ ሕዝብ በጭቁኑ ሁሉም እንደተጨቆነና ለሁሉም መብት መታገል ነበር የሚፈልገው። ያን አሁን ማርታ ያለችው ነገር ከዛ በኋላ ያንን ነገር ከተረዳ በኋላ ያ የእሱ አመለካከት ተለወጠ። ወዲያውኑ ከሜጫና ቱለማ ጋር ገብቶ ያንን የሚካሄደውን እድገት ማነው የህብረት አብረው ከነሱ ጋር ለመስራት ወሰነ ማለት ነው። እሳቸው ወደ ሜጫና ቱለማ ሲገቡ ደግሞ በመንግስት አይን አልተወደዱም። ይሄ እንግዲህ ትልቅ ቅሬታ ውስጥ ገቡ ማለት ነው። አዎ
የቤታና ሱለማ አባታችን ጆይን ካደረገ በኋላ በሚታና በሱለማ ብቻ አይደለም የቀረው እና ይሄ ማህበር እየሰፋ መጣ። ወደ ሐረር ሄደ፣ ወደ አርሲ ገባ፣ ከዛም ባሌ የተለያዩ በአዲስ አበባ በኢትዮጵያ በሸዋ አካባቢ እየተስፋፋ ሄደ። በአንድ ወቅት ላይ በትንሽ ባጭር ጊዜ ውስጥ ብዙ ሜምበሮች ጆይን አደረጉ እና እንደውም በአንድ ወቅት ላይ አንድ የሜታና ሱለማ አባል የነበሩ ከፍተኛ የመንግስት ባለስልጣን መልሰው አባታችን ላይ አንድ ያደረጉት ነገር ነበረ። ወደ አፄ ኃይለ ሥላሴ ሄደው እነዚህ ሰዎች ቁጭ ብላችሁ አትዋቸው፣ አሁን ምንም በደንብ አልተደራጁም፣ ትንሽ ቢቆዩ ግን እንኳን ታደሰን ልትይዙ አጠገቡ ልትደርሱ አትችሉም፣ አሁኑን ቶሎ እርምጃ መወሰድ አለበት ብለዋል። እንዳሉትም ቶሎ እርምጃ ተወሰደ። እሳቸው ይሄ የተናገሩት ቃል እንደ ትልቅ ውለታ ተደርጎ ከፍተኛ የሹመት ጭማሪ ተደረገላቸው እና እንደዚህ ይመስል ነበር ወቅቱ። ጥሩ። በጣም እንግዲህ ከመሀል ነው የጀመራችሁት ታሪኩ ነው። ከመጀመሪያው የጀመራችሁና ጥሩ አገላለጽ ገልጻችሁ ሰው በደንብ አንደርስታንድ ሲቹዌሽናቸውን በደንብ እንደሚገባቸው ነው የሚሰማኝ። አንድ ግን ጫን ያለ መልስ እንድትሰጡኝ የምፈልገዋል። በጀነራል ታደሰ ብሩ አንደበት መፈንቅለ መንግስቱ ለምን ከሸፈ ብሎ ያስባሉ? እሳቸው ምን አሉ? ስለዚህ መክሸፍ ጉዳይ አታስተምያለሽ? ስለ የትኛው መፈንቅለ መንግስት? እሳቸው የሞከሩት መፈንቅለ መንግስት ለምንድን ነው የከሸፈው? ምክንያቱ ምንድን ነው? ለምን አልተሳካም? አንደኛ ያልተሳካበት ዋናው በድርጅት መንገድ ተቋቋመ እንጂ ስለ መንግስት መፈንቀል ብዙ የወጣ ፕላን ብዙ ዝግጅት ያላቸው አይመስለኝም። በደንብም አልተደራጁም። እንደዚሁ አንድ መንግስት እንደው ዝም ብሎ ስልጣን አይወርድም። በተለይ የአፄ ኃይለ ሥላሴ መንግስት በከፍተኛ የጦር ኃይል የተመሰረተ ሰራዊት ነው። ነገር ግን ቀስ በቀስ ነው መሄድ የሚቻለው። ነገር ግን ያንን ድርጅቱ እንዲሄድ ብዙ አልተፈቀደላቸውም። ወዲያውኑ ያ ድርጅት እንዲደመሰስ ነው የተደረገው። በዛን ወቅት ብዙ የተለያዩ የመንዝ ማህበሮች አሉ፣ የሸዋ የተለያዩ ክፍለ ሀገር የድርጅት እንትኖች አሉ። ነገር ግን ይሄ ሜታና ሱለማ ያስፈራቸው በተወሰነ ጊዜ ውስጥ በጣም እያደገ እየሰፋ ስለሄደ መንግስት ቶሎ እርምጃ ወሰደ። በደንብም አልተዘጋጁም። ከዛም አንጻር ደግሞ ሌላ ደግሞ አንዳንድ የውጭ ሀገር መንግስታት እጅም አለበት ለመክሸፉ። ከዛም ደግሞ አንዳንድ ሜምበሮች ኢንፎርሜሽን ሊክ ያደረጉ ነበር። ለአፄ ኃይለ ሥላሴ ሪፖርት የሚሰጡ አሉ። ሚስጥር ይወጣል። ለአንዳንድ ፕላናቸው እየተገለጠ ሰክሰስፉል ሊሆን አልቻለም። ኦኬ፣ መልካም። አሁን ባለፈው ያቆምነው ማርታ እዚህ ለመጨመር ነገር አለን? እኔ እዚህ ላይ የምጨምረው ነገር የለም። ምንም ማውቀው ነገር የለም። ባለፈው እናንተ እስር ቤት ነበራችሁ ክፍል አንድ ስናወራ፣ እሳቸው ደግሞ እንግዲህ በክቡር ዘበኞች አንድ ሰው በሰጣቸው ጥቆማ መሰረት ተይዘው ወደ አዲስ አበባ መጡ። ከዛ በኋላ እናንተ ከእስር ቤት ተለቀቃችሁ። እሳቸው ወደ እስር ቤት ያው ታሰሩ። እንግዲህ ከዛን ጀምርና የተወሰነ ደረጃ ወደፊት እንሂድ እስኪ። ከዛ በኋላ የእናንተ ህይወት ምንድን ነው የሆነው? ከእስር ቤት ከወጣችሁ በኋላ ወደ ትምህርት ቤት ተመለሳችሁ ወይ? ከዛ እናውራና እሳቸው ደግሞ የእሳቸው የፍርድ ሂደትስ እንዴት ነበር? እሺ፣ ከ3 ሳምንት በኋላ ከአባታችን ከታሰረ በኋላ እኛ ተለቀን ወደ ድሮ ቤታችን አለን የተመለስነው። ከቤት ተከራይተን አንድ ቦታ ገባን። እዛ በነበርንበት ወቅት እርግጥ ያው ከስር ብንወጣም ቤታችን ይጠበቅ ነበረ። ማን እንደሚመጣ ከማን ጋር እንደምንገናኝ ይሄ ሁሉ በጸጥታ ሰራዊቶች ይከታተሉን ነበረ። በቅርብ ሆነው ማለት ነው። በአንድ ወቅት ሁሉ ነገር ከተረጋጋ በኋላ እናታችን እኛም ወደ ትምህርት ቤታችን ለመመለስ አስባ ሄዳ መድኃኔዓለም ትምህርት ቤት ውስጥ ልታስገባን ሄደች። እዛ በደረሰችበት ወቅት ዳይሬክተሩ ተቀብሎ እሺ ምንም ችግር የለም ተመልሰው መግባት ይችላሉ አላት።
ከዛ በኋላ እሷ ሄዳ ካነጋገረቻቸው በኋላ የጸጥታ ሰዎች ገብተው እኛን እንዳይቀበሉ ለዳይሬክተሩ ይነግሩታል። ተመልሳ ሄዳ እኛን ልታስገባ ስትል ከጸጥታ ወረቀት ካላመጣችሁ መግባት አትችሉም ትምህርት ቤት አሏት። ከዛ እሱን ትታ ሌላ 2 ትምህርት ቤቶች ሄዳ ትምህርት ቤቶች ልታስገባን ሞከረች። አሁንም ከጸጥታ ሄዳችሁ ከመንግስት ነፃ ናቸው የሚል ወረቀት ካላመጣችሁ መማር አትችሉም ማለት አሏት። ያንን በቃ ስለተከለከልን ለ1 ዓመት ያህል ቤት ውስጥ ተቀመጥን ሳንማር ማለት ነው። በዛ ወቅት ሁልጊዜ ማታ ከ7 ሰዓት ተኩል እስከ 8 ሰዓት ድረስ ቤታችንን በድንጋይ ይደበድቡ ነበር። የተከራይተን የምንኖርበትን ቤት ማለት ነው። ይሄን የሚያደርጉት ያው ወታደሮች ነበሩ እና ድንጋይ ይወረውራሉ እስከ 8 ሰዓት ድረስ። ከዛ ልክ 8 ሰዓት ሲሆን ያቆማሉ። በምንሄድበት ቦታ ሁሉ ሀራስ ያደርጉን ነበረ። ቤታችን ውስጥ አንዳንዴ እንደለማኝ ሆነው ይመጡና ይገባሉ። ገብተው የሆነ ነገር ተናግረውን ይወጣሉ። እንደዚህ እየተደረገ ለሀራስመንቱ ቀጠለ። አባታችን ፍርድ ቤት ተቀረበ። ያው መጀመሪያ ፍርድ ቤት ከፍተኛ ፍርድ ቤት ያው ከተወሰነ ጊዜ በኋላ በሞት እንዲቀጣ ፈረዱበት። ያም እንደዛ ሆኖ ያው እኛ እንከታተል ነበረ። እንግዲህ ማታ ብላ ሊጨምሪው ነገር ካለ ጨምሪ። እኔ ማስታወሰው ነገር የለም። ከተፈረደበት በኋላ ነው እኔ ትዝ የሚለኝ ትንሽም ነገር በከርቸሌ በነበረበት ጊዜ ነው። ግን ያው ከኔ በለጠ ስለ ፍርዱም ስለምንም የምታውቀው አንተ ነህ። ስለ ትምህርት ቤቱ እናውራ እስኪ። 1 ዓመት ሙሉ ቁጭ አላችሁ። ከዛስ? ያ 1 ዓመት ሳንማር ቆየን። እንግዲህ ይሄ ሁላችንም ከማርታ በስተቀር ትምህርት ቤት ተማሪዎች ነበርን። ከዓመት በኋላ በተለይ ታላቅ ወንድማችን እሱን በአንድ ወቅት ወደ ወለጋ ሄዶን አዳሪ ትምህርት ቤት ውስጥ በአንድ ምሽት ባሮቱን ሰዓት መጥቶ በሌሊት ይዞ ሲወስዶ ግንቢ ትምህርት ቤት አስገባ። በለጠ ታደሰ የሚባለው ማለት ነው። አዎ በለጠ ታደሰ እሱን ወስደውት ግንቢ ነው ወደ ወለጋ ውስጥ ትምህርት ቤት አዳሪ ትምህርት ቤት ውስጥ ያስገባ። ከዛም ካሳንም የኔን ታላቅ ማለት ነው እሱንም በእንደዚሁ በድብቅ ተወስዶ ማንነቱ በማይታወቅበት ቦታ አዳሪ ትምህርት ቤት አቃቂ ትምህርት ቤት ውስጥ አስገቡት። እኔንም ከአክስቴ ቤት ወስደው አክስቴ ጋር እንድቀመጥ ተደርጌ ዝም ብሎ አንድ መንደር ኤሌመንተሪ ስኩል ውስጥ አስገቡኝ። ያው በዛ ሰዓት ማርታ ትምህርት አልጀመረችም። እንደዚያ ሆነን ትምህርታችንን ቀጠልን ማለት ነው። ከ1 ዓመት በኋላ የ1 ዓመት በኋላ እንደዛ ትምህርታችንን ቀጠላችሁ። የእሳቸው እስር መቼ ነው ወደ ገለምሶ የተዘዋወሩት? ገለምሶ የተዘዋወረው መጀመሪያ ያው እንግዲህ 5 ዓመት ከርቸሌ ውስጥ ነው ያሳለፈው አዲስ አበባ ውስጥ ማለት ነው። በዛ ሰዓት ከዛ በኋላ ወደ ግዞት እንዲሄድ ተብሎ ወደ ሀረር ይዘውት ሄዱ። ግን ሀረር በደረሰበት ሰዓት ግዞቱ ካንስል ተደርጎ ወደ እስር ቤት ሀረር እስር ቤት ውስጥ ወሰዱት፣ አስገቡት እና በተወሰነ ጊዜ ሀረር እስር ቤት ውስጥ ቆይቶ ከዛ በኋላ ነው ወደ ገለምሶ አይ ቲንክ ይመስለኛል 1 ዓመት ያህል ሀረር እንደገና ታስሯል። ከታሰረ በኋላ በሚቀጥለው ዓመት ያው ግዞቱ ወደ ግዞት እንዲሄድ ተደርጎ ወደ ገለምሶ በግዞት አስተላለፉት ወደዛ። ኦኬ ማርታ ይሄን ጥያቄ ላንቺ ነው። ከመፈንቅለ መንግስቱ ሲደረግ እሳቸው አመልጦ ነበር። እንደውም ከዛ በኋላ በተናኘ ወርቅ ኃይለ ሥላሴ በደግሞ ደጃዝማች ከበደ ብዙነሽ በእነዚህ ሰዎች ሽምግልና ንጉሱና ጀነራል ታደሰ ታርቆ ነበረ እና እሳቸውም ንጉሱም ጀነራል ታደሰም ላይፈላለጉ ተስማምቶ ቃለ መሐላ አድርጎ ነበረ። ያ ፒስ አግሪመንት ለምንድን ነው የፈረሰ? እንደገና እሳቸውን ለማሰር ለምን አስፈለገ? ፒስ አግሪመንቱ አባባን ተመልሶ ለማምጣት እንጂ እውነተኛ ፒስ አግሪመንት አልነበረም። እሱን ተመልሶ መጥቶ ያው ተመልሶ ከመጣ በኋላ እንዳሰቡት እንደዚሁ እንዳደረጉት
ሳይታሰብ እሱን ለመያዝ ያደረጉት እንትን እንጂ ምንም አይነት ምክንያቱም በዛን ጊዜ ውስጥ አባባ ምንም ያደረገው ነገር የለም። ገና መጥተው ምንም ሴትንም አላረግም። ቤታችንን አፈራርተው ነው የሄዱት። መጥተው እኛ በሌለንበት የገቡ ጊዜ እሱን ሁሉ በቃ ቤቱን አሰራለው ብለው ምናምን ብዙ ነገር ቃል ገብተው ነበር። ያ ሁሉ ውሸት ነበር፣ ውሸት ነው። ምንም ነገር ለመታረቅም ሀሳብም አልነበራቸውም። እሳቸው ከሚያጠፋቸው ሰው ጋር እርቅም ላይኖራቸውም አይችልም። ግን እሱ ገብቶ ከተቀመጠ በኋላ ተዘናግቶ በቀላሉ ለመያዝ እንደሚችሉ አድርገው ነው ይሄንን እርቁን ያደረጉት። ስለዚህ እንደውም ከንጉሱም በተሻለ አስታራቂዎቹም የተጫወቱት ድራማ ሊሆን ማለት ይቻላል። አይ ይቻላል ሊሆን ይችላል። ግን እነኛ ማስታራቂዎቹ ሳያውቁም ሊሆን ይችላል። ግን ነው አዶነ ጥሩ እዚህ እንቀጥላለን። እስኪ የሐረርን ታሪካቸውን ህይወታቸው ሐረር እስር እያሉ ገለምሶ በተለይ አንዳንድ ሰው ይጠይቀኛል የገለምሶ ህይወታቸው ይነገረት ያሉኛሉና እናንተም ትሄዱ ነበር ቪዚት ታረጓቸው ነበር ቤተሰብ እና እሱን የምታስታውሱት ነገር ካለ ዛሬ ስለ ገለምሶ እሱ ላይ እናቆማለንና ስለ ስንት ዓመት ቆዩ እዛ? ከዛስ እንዴት ነው ያመለጡት? ገለምሶ 2 ዓመት የተቀመጠው ያው ይሄ የግዞት እስሩ በሁለተኛው ዓመት አካባቢ የአፄ ኃይለ ሥላሴ መንግስት ትንሽ ችግር እየመጣበት በጣም ተማሪዎች ይረብሹ ነበረ። ከዛም ወታደሮች እንደዚህ አይነት ነገሮች በአዲስ አበባ ውስጥ ሲካሄድ መንግስቱ ለመውደቅ ትንሽ እያንገራገሩ ነበረ። በዛ ወቅት ነው አባታችን እስከ 2 ዓመት ያህል ገለምሶ ከቆየ በኋላ ከገለምሶ ብዙ የሰራቸው ነገሮች አሉ ገለምሶ ከተማ ውስጥ። ከዛ ብጨምር ይሻለኛል መሰለኝ። ያ ለምሳሌ ጥቀስ እስኪ። ገለምሶ በነበረበት ወቅት እርግጥ ያው ከዛ በቆየበት ጊዜ የሚያረጋቸው አንዳንድ ከተለያዩ ሰዎች ጋር በመገናኘት በተለይ በሶማሌ ክልል ውስጥ ታስረው የነበሩ የኦሮሞ ነጻ አውጪ የመጀመሪያዎቹ ኦሮሞ ነጻ አውጪ ድርጅቶች እስረኞች እንደነበሩ ከዛ ያመለጡ ሰዎች ነግረውት ነበረ እና ከነሱ ጋራ ግንኙነት ፈጥሮ ከነሱ ጋራ ብዙ የሚያደርጉት ነገር ነበረ። ከነለሞ ቅልጡ ጋር እንደማለት ነው። እና ለሞ ቅልጡ እነ ዑመር በዛም ደግሞ ዑመርም እነ መሐመድ አህመድ ተቂ ፋሚሊ እሱን እዛ ሳፖርት የሚያደርጉት ብዙ ሰዎች ነበሩ። እና በአንድ ወቅት አስታውሳለሁ ዑመር ምናልባት ከኢልሙ ቅልጡ ጋር መሰለኝ ይላላክለት ነበረ እና ዑመር ይሄዳል ለ1 ወር ምናምን ይጠፋል። ከዛ ይመጣል። ከዛ ከመጣ በኋላ ከአባታችን ጋር ብዙ ቆይታ ያደርጋሉ። እንደገና ይልከዋል። ተመልሶ ይመጣል። ግን ከነ ኢልሙ ቅልጡ ጋራ አባታችን አልተገናኘም። የ2 ሳምንት ጋፕ ነው። ከኢልሙ ቅልጡ ወደ ገለምሶ ሲመጣ አባታችን ከነ ዑመር ጋራ ከሌሎች ሰዎች ጋራ ሆነው ከገለምሶ የሄደው እና ከዛ እንደገና አልተገናኘም ማለት ነው። ኦኬ ከገለምሶ እንደማምለጥ ነው ዝም ብሎ ሲስተሙን ኢግኖር አድርጎ ነው የሄዱት ወይስ ፍቺ በቃ ፍርድ በቃ ተብሎ ነው የተለቀቁት? አልተለቀቀም። ገለምሶን ዝም ብሎ ትቶ ነው የሄደው። በዛ ሰዓት የአፄ ኃይለ ሥላሴ መንግስት በኮምፕሊትሊ አልወደቀም። እርግጥ ብዙ ባለስልጣኖች ታስረዋል። አዲስ ካቢኔት ተቋቁሟል በአቶ እንዳልካቸው የሚመራ። እንደውም አባታችን ያደረገው ከገለምሶ ከወጣ በኋላ በቀጥታ ከነ ኢልሙ ቅልጡ ጋር መገናኘት ስላልቻለ በወንጌል ላይ ስለተላለፉ እሱ ወደ ባሌ ነው የሄደው። ባሌ ለአንድ ወር ያህል ባሌ ውስጥ ተቀመጠ። ከዛ ከተቀመጠ በኋላ እኛ እንደውም የመሰለን ገለው ዝም ብለው አውቀው የለበቁት ነው የመሰለን ነበር። ባሌ ውስጥ ከደረሰ በኋላ 1 ወር ከተቀመጠ በኋላ ወደ አዲስ አበባ ወደ ለኛ መልእክት ላከ። መኖሩን አረጋገጠን። ከዛ በኋላ የአዲስ የተቋቋመው እንዳልካቸው ካቢኔ የእሱን መውጣት ማምለጡን ካወቀ በኋላ አለመንግስት ፈቃድ ከስር ራሱን ትቶ ስለሄደ
አሁን እንደገና መጥቶ የግዞት ስርዓቱን በደብረ ብርሃን እንዲጨርስ ተደረገ። እንደዛ ብለው ትእዛዝ ወጣ ማለት ነው። በዛ ሰዓት ማናቸው ራስ መስፍን ስለሺ አሁን እነሱ እንኳን አንተን ሊያስሩ የሚያስሩበት ጊዜ ቀርቶ ለራሳቸው መግቢያዎች ያስተዋልና ዝም በልና ሀገር አዲስ አበባ ላይ ተቀመጥ ብለው መልእክት ላኩበት ይባላል። እና አባባም ያው ከዛ ተነስቶ በእግር እስከ ናዝሬት ድረስ ከባሌ እስከ ናዝሬት ድረስ መጣ። ዑመርም አብሮት ነበረ። ከዛ በኋላ ያው ከአዲስ አበባ ማነው ናዝሬት ሆነው ስልክ ደወለ። አንዳንድ የኦሮሞ ልጆች ሄደው ከዛ ወደ አዲስ አበባ ይዘውት መጡ። አዲስ አበባ ከደረሰ በኋላ የእንዳልካቸውም ካቢኖች በሙሉ እንደታሰሩና እሱ አዲስ አበባ ደርሶ ያው አዲስ የተቋቋመው የደርግ መንግስት ታነታደሰ ብሩ እነ ጨመዳ ሰቦቃ የፖለቲካ ፊትነስ በሙሉ ነፃ ወጣው ብሎ አዋጅ ተወጣ እና በዛው ቀጠለ ማለት ነው። በዛው ቀጠለ ከደርግ ጋር እስኪጋጭ ድረስ ማለት ነው። ማርታ አንቺ ገለምሶ አለሽ ያለውኝ በጣም ገለምሶ 2 አመት ነው የቆየ። 2 ክረምቶችን እዛ አሳልፍ ያለው እኔ ማሳውሰውን ልናገር ከተባለ አባቴ በጣም ከብዙ ሰዎች ጋር ይገናኝ ነበር እና እኛ አብረን ወክ ያደርጋል። ጠዋት ተነስቶ ቁርሱን በልቶ ወክ ሊያደርግ ነው የሚወጣው እና ተከትለን እንወጣለን። እኛው ከናረጋልና አብሮት የሚሄዱ የቤቱም ሰዎች አሉ። አንድ ወታደርም ደግሞ መሳሪያ አይዝም፣ ግን አብሮት እንዲከተለው የሚደረግ ወታደር አለ፣ ያው ከመንግስት የታዘዘ ማለት ነው። ይሄዳል እና እኛ ቆመን እናወራለን ምናምን። እሱ ሄዶ ሰዎችን ያነጋግራል። በተለያዩ ቦታ እየሄደ ሰዎችን ያነጋግራል። እኛ ያው ዝም ብሎ የሚጫወት ነው ይመስለኝ፣ ግን የሚያደርገው ነገር ነበረ ነው ሰዎችን በቃ ከሱ እይታ አንፃር ሰዎችን የሚያስተምረው የሚያነቃቸው ነገር ነበር እና እንደዛ እያደረገ ብዙ በዛ አካባቢ ያሉትን ሰዎች ድጋፍ አግኝቶ ነበር። ለዛም ነው በጣም ብዙ ሰዎች ሰፖርት ያደርጉት ነበር። በቃ በጣም ብዙ በዛ አካባቢ አባቴ የተወደደ ሰው ነበር። በጣም ዝም ብሎ ሳይሆን ምክንያት ነበራቸው የሚወዱበት ማለት ነውና ከእንትንም ሲወጣ ከገለምሶም ሲወጣ ዝም ብሎ ወጥቶ አዲስ አበባ ለመቀመጥ ለመግባት አልነበረም ፕላኑ። እንደዛ አልነበር። እኔ የራሴን ነው ማወራው። እንደዛ አይመስለኝም። ከእስር ቤት ወጥቶ እንደገና ሄዶ ሌላ እስር ቤት ለመታሰር አልነበረም። ግን ማግኘት የነበረበትን ሰዎች ስላላገኘ እንደ ሐሳቡ ሩቆ መሄድ ስላልቻለ ከዛ ቦታ ዞር ብሏል። እንግዲህ ይሄ እስር ይሄ ግዞት ከዛ ከተማ ክልል ውጪ መውጣት የለበትም። ከዛ ከተማ ክልል ውጪ ከወጣ ተይዞ ይታሰራል። ዋንስ ያንን ለከተማ ለቆ ከወጣ መመለስ አይችልም። እስር ቤት ነው የሚመለሰውና ያንን አድርጎ ኦሬዲ ወጥቶ ስለነበረ ተነስቶ ወደ ተለያየ ቦታ ሄደ። ወደ ባሌ ሄደና ግን በወቅቱ ሊያገኝ የሚፈልጋቸውን ሰዎች ኮኔክሽኑ ሰፖርቱን ማግኘት ስላልቻለ ዝም ብሎ በዛ ቆየ እና ይሄኛው መንግስት ደግሞ እየፈረካከሰ ነበርና ካለ ፈቃዳችን ስለወጣ እናስረዋለን፣ ግን መጥቶ ይግባ አዲስ አበባ አሉ። ገብቶ እንኳን ቤት አልተቀመጠም። ቀኛማችን መኮንን ወሰኑ ቤት ነበር እንዲቀመጥ የተደረገው መጀመሪያ እና ከዛ እንደውም ነገሩ እየተባሰ ሲመጣ ግባ ወደ ቤትህ ተባለ እና ያው ቤት መጣ ማለት ነው። ያው ከዛ ትንሽ ቆይቶ አዲሱም ካቢኔ ወደቀ እና ደርግም በአዋጅ ሙሴ እንዳለው ነፃ አወጣው ማለት ነው። ከዛ እንግዲህ መኖር ትንሽ ለአንድ አመትም ቢሆን መኖር ተጀመረ። ግን በዛም ሁኔታ ውስጥ ሆኖ አባባ ስቲል የሚያደርገው ነገር ነበረ። ሰዎችን አሁንም ኮንታክት ያደርጋል፣ ከሰዎች ጋር ይነጋገራልና በደርግ አላመነባቸውም ነበር። እነሱ ለኦሮሞ ህዝብ መፍትሄ ያመጣሉ ብሎ አላመነባቸውም። ይሄ ነበር ከሱ ጋር የነበረው ችግር። በአብዛኛዎቹ በፊት በኦሮሞ እንቅስቃሴ ላይ ይሳተፉ የነበሩ ሰዎች ደርግ ሲመጣ ሶሻሊዝም፣ እኩልነት ሲባል ያው እኛ ድሮ ተጨቁነን ነው የኖርነው፣ አሁን ደግሞ እኩልነት ከመጣ በዚህ ውስጥ መልስ ይገኛል የሚል እንትን ስለነበራቸው አባባ ብዙ ቲፎዞ እንደ ድሮ አልነበረው። በፊት እንኳን የነበሩ መሬት ለአራሹም ስለተባለ የኦሮሞ ጥያቄ ኦሬዲ ተመልሷል የሚል እና በደርግም የመሰላቸው ሰዎች ነበሩ ማለት ነው።
መሬት ላራሹ አባባ ከቤት ከወጣ በኋላ የታወጀ አዋጅ ነው። በጣም ቶሎ በመቻኮል ነው ያወጁት። ምክንያቱም እሱን በቃ ደጋፊ ማሳጣት ስለነበረባቸው ማለት ነው። አንድ የተጠቀሙበት ቶሎ ነው ወዲያው የታወጀው እና ያ አልነበረውም ብዙ እንደበፊቱ አልነበረውም። አባባም ብዙ ፕላንም አልነበረውም። እዛ ውስጥ እንኳን በቃ ይሄ በደርግ ጊዜ የነበረውን ነገር እንደው ወደፊት በቃ መጽሐፍ ተጽፎ ቢወጣና ሰው ቢያነበው ይሻላል፣ እዛን ነገር ውስጥ ዲፕ ውስጥ ነገር ውስጥ ባንገባ ይሻላል። ግን ይሄን ነበር የሚመስለው ወጥቶ ያው ቤት ተቀምጦ። እኔ አስታውሳለሁ ከትምህርት ቤት ያደረገኝና አንድ ቦታ ያቆመኛል፣ ኮሎኔል አለሙ ቂጤሳ ጋር ስቴሽን እዛ ያቆመኛል። እዛ ሰዎች ይመጣሉ፣ ያወራል፣ እኛ ስናክ ይላክልናል፣ ኬክና እንትንና የበላ መኪናዎች እንላለን። እነሱ ሲያወሩ ይቆዩና ከዛ በኋላ ወደ ቤት እንሄዳለን። ወጥቶም በቃ እሱ ልቡ አላረፈም ነበር፣ አላረፈም፣ አላመናቸውም መፍትሄ ይመጣል የሚልም እምነት አልነበረውም። ስለዚህ ግን ሳይዘጋጅ በደንብ ሳይል ፕላን ሳያደርግ እንዲወጣ ሆኖ በቃ በራሱ ሰዎች ተገፍቶ ወጥቶ አሁን በቃ ነገር እንዲሆን የተደረገበት ሁኔታ ነውና ይሄንን አንገባም፣ እዛ ውስጥ ዲፕ ውስጥ አንገባም። ዛሬ በቃ ይሄን ይመስል ነበር። ጥሩ ጥሩ ሙስ እዚህ ላይ ብትለው ነገር አለ? ያው ማርታ እንዳለችው አባታችን ከብዙ ሰው ጋር ይገናኝ ነበር ከስር ከወጣ በኋላ። በአንድ ወቅት ላይ በባሌ ግዛት ውስጥ ጠቅላይ ግዛት ውስጥ የሚኖሩ ገበሬዎች በአንድ ላይ ተሰብስበው አንድ ደብዳቤ ጽፈው አህመድ ቡና የሚባል አንድ የባሌ ተወላጅ በሱ በኩል ደብዳቤ ላኩለት። ከነሱ ጋር ግንኙነት በመፍጠር በባሌ ውስጥ የሚካሄደውን አንዳንድ በገበሬዎች ላይ የሚካሄደውን ክፍል ያንን ደብዳቤ ለደርግ እንዲያደርሱለት ለደርጎች ጋር እንዲወስድላቸው በአንድ ወቅት ጠይቀውት ነበረ እና በዛ ወቅት በባሌ ውስጥ የሚካሄደው ብዙ ችግር ነበረ። ይሄንንም ለደርግ ጽሕፈት ቤት አቤቱታውን አቅርበው በእሱ ወረቀቱን ወስዶ ሰጥቷቸው ነበርና ግን ምንም መፍትሄ አልወሰኑም ነበረ። ስለሆነም በቃ የመሬት አዋጅ የወጣበታችን ከቤት ከወጣ በኋላ ያ ወዲያው ተባሩጠው የመሬትን አዋጅ እንትናሉ። እሱን እንግዲህ ብዙ ገበሬዎችን እንዳይከተሉት ወይም እሱን ሰፖርተር ለማሳጣት በችኮላ ያቀዱት ዘዴ ነበረ። ጥሩ ብዙ ሄደናል፣ ግን እንግዲህ ያው እንጨርሳለን ብዬ ነው ያልኩት። ሌላ ምንድነው ማርታ ከተጠየቁት ጥያቄዎች ውስጥ ምንድነው ኦሮምኛ ቋንቋ መናገር ትችላላችሁ ወይ? ወይም ደግሞ ማን ከማን የተሻለ ይችላል? በኦሮሞ ባህል ደግሞ ዘር የመቁጠር አለ። ማርታ ታደሰ እንደዚህ ያለ ይሄዳል። እስኪ የት መቁጠር ትችያለሽ? እስኪ ይሄን ጥያቄ ደግሞ ለሚሰማን በዚሁ ኦሮምኛ መናገር አልችልም። ኦሮምኛ ቋንቋ መናገር አልችልም። ሞክሬ ነበር አዲስ አበባ። እንደውም አንድ ጊዜ በቃ በአማርኛ እንዳታናግሩኝ ነው ብዬ ቤት ውስጥ ለመማር ሞክሬ ነበር። ብዙ አልሄድኩም። ኤኒዌይ ጊዜ መናገር አለበት ያንን ቋንቋ። እንግሊዝም ከመጣው ደግሞ አልተጠቀምኩበትም። በአብዛኛው ሰማለሁ። አሁን ግን ትንሽ እየከበደ መጥቷል ኦሮምኛው። እኔማ ከሆነ አይነት አልሆንም ብሏልና ወርዱ ትንሽ ከበድ ይላልና ግን አጠገብ ሆኜ ብታወራ ብዙ ስለምሰማ በተለይ የምታወራውን ነገር ካወቅኩኝ አደምጣለሁ እና እንደዛ ነው። አልችልም። ከሙሴ እበልጣለሁ። እኔም አልታማም። ፀሐይ ትንሽ ከሁላችንም የተሻለች ትሰማለች ስላለሁ አሁን እሷ በተለይ እዛ ስላለች በደምብ ትሰማለች። ዘፈን ምናምን እንደዚህ ተላባባሽ ዘፈን እኔ በቃ ዘፈንማ ሲሆን ምንም ነገር መስማት አልችልም እና እሷ ግን ምንድነው የሚለው ምናምን ስላት እንደዚህ ነው የሚለው ብላት አስተሩ ግን እሷ ማትናገረው
ይሄ ነው አንናገርም ብዙዎቻችን። ሁለተኛው ደግሞ ዘር ስለመቁጠር እኔ በደንብ ነው የምቆጥረው። እስኪ ቁጠሪልን ማርታ ብለሽ ጀምሪልን። ኦኬ ማርታ ታደሰ ብሩ ኬኔ ጅሮ መቶ ቡታ ሞገር ደራ አቦቴ ሲንቻል ሲቡ ኢሌ አባዶ ሊበን ከረዩ ኦቶ። ማን ያስተማረሽ ታዲያ? አባቴ ነው ያስተማረኝ። ከኛ በላይ እኮ ነው የምትይው። ገለምሶ ሆኜ ነው እንግዲህ አይነቱ ትዛዝነውት ገለምሶ ሆኜ ነውና ሲያስተምረኝ ልቅጠር ስንት ጊዜ ነው እንደዚህ ብሎ ያስተማረኝ አባቴ ነው። ሙሴስ? እኔም እንግዲህ ያው በአንድ ወቅት ገለምሶ አባቴ ያስተምረኝ ነበር ኦሮምኛ። ያው እንግዲህ መጀመሪያ ያደረገው ቃላት እየጻፈ ከአማርኛ ወደ ኦሮምኛ እየጠየቅኩት ጽፍ ነበር። በአንድ ወቅት ላይ በጣም ይገር ከመሆኔ የተነሳ በቀን 100 ቃላት አጠና ነበረ። ከተወሰነ ጊዜ በኋላ እሱ ራሱ የሚነግረኝ ላይ ሁሉንም ነገር አውቃለሁ አለኝ እና ያው ቋንቋ ብዙ ጊዜ ስትጠቀምበት ነው ካልተጠቀምክበት ይጠፋል እና በዛን ወቅት በቃ ውሏችንም አካባቢውም ያለንበት እንትን ኦሮምኛ የሚናገር ሰው አልነበረም። ኦሮምኛ መናገር ምናልባት በአንድ ወቅት እንደ ነውር ወይም እንደ ወደኋላ እንደቀረ ሰው እንደሚገመትበት ጊዜ ነበረ። አስታውሳለሁ ዘመዶቻችን ከባላገር መጥተው ቤት ውስጥ ከአማርኛ ምንም ነገር የማይሰሙ ማለት ነው እና አታናግሩ ይላሉ። አማርኛ መናገር ነው የምንፈልገው፣ ኦሮምኛ አይናገሩም፣ ቢሞቱ አይናገሩም እና ቶሎ ብለው አማርኛ ነው የሚፈልጉት። እነሱ መጥተው እኛን ከነሱ ልንማር ስንል እነሱ እምቢ ብለው አማርኛ በሶስት ወር ውስጥ እንደው በምንም እንትን እያሉ አማርኛ ይለምዳሉ። ያ ይገርመኝ ነበረ። እርግጥ እንግዲህ ጊዜው በዛ ወቅት እንደዚህ ኦሮምኛ የሚነጋገር አካባቢ ብዙ ስላልነበርን እዚህ ከመጣን በኋላ ምንም ነገር አልተስተካከለልንም እና ስላልተጠቀምንበት ያ የተማርነው ያወቅናቸው ቃላቶች ከጊዜ በጊዜ እየጠፉ እንዳለችው ማታ ደግሞ አዳዲስ ቃላቶች እየተጨመሩ እና ግራ የሚያጋባ ሁኔታ ላይ ግን ሲሪየስሊ ጊዜ ወስደን አባቴ ቁጭ ብሎ ገለምሶው አጠና ነበረ እና በጣም ጎብዤ ነበር ልበል። ጥሩ እስኪ ከደርግና ደግሞ ቀሪውን ስለ ማንዴላ ያ የመሳሰሉትን ጃዋር ታደሰ ብሩና ደርግ እንዴት ነበሩ፣ ከዛ በፊት ደግሞ ያለፍነው ማንዴላ እና ጃዋር ታደሰ እንዴት እንደነበሩ ክፍል 3 ላይ እንቀጥላለን። ለዛሬ በዚሁ ላይ እናበቃለን። ሙሴና ማርታ አይመስላችሁ? አዎ። እሺ እግዚአብሔር ይስጥልን። እንግዲህ ሳምንት እንገናኛለን። ኦኬ ቴንክ ዩ። ኦኬ ባይ። ክቡራትና ክቡራን አድማጮች የምትከታተሉት በኦሮሚያ ሚዲያ ኔትወርክ የሚተላለፈው የፍንፍኔ ራዲዮ ስርጭት ነው። ከአቶ ሙሴ ታደሳና ከወይዘሮ ማርታ ታደሳ ጋር ያደረግነው ቆይታ ቀጣዩን ክፍል እንደተለመደው ሳምንት በተመሳሳይ ጊዜ ይዘን የምንመለስ ይሆናል። ስርጭታችን እስከ ፍጻሜ ስለተከታተላችሁም እጅግ እናመሰግናለን። እስከ ሳምንት ቸር እንሰንብት።